እንደምን ከርማችኋል? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ከሁለት ወር ቪዲዮአችን በኋላ በሶስተኛው ወር ቪዲዮአችን ተገናኝተናል። 3 ወር ጨርሼ ነው የመጣሁት። 3 ወር የእርግዝና ጊዜ እንዴት አለፈ የሚለውን በዛሬው ቪዲዮ ላይ ማጋራችሁ ነው የሚሆነው። ለቻናሌ አዲስ ከሆናችሁ ቻናሌን ሰብስክራይብ አድርጉልኝ። መረጃው ለብዙዎች ተደራሽ እንዲሆን አጋሩት፣ ላይክ አድርጉ። የተሰማችሁ ሀሳብ አስተያየት ካለ ኮሜንት ላይ ልታስቀምጡልኝ ትችላላችሁ። ወደ መረጃችን ነው የምናልፈው። አብራችሁን ቆዩ። እንግዲህ አስቀድሜ ከኔ ጋር በተመሳሳይ 3 ወር የጨረሽ እናት ካለሽ 3 ወር እንዴት ነበር ያለፈው ተሞክሮሽን አንቺም ኮሜንት ላይ እንድታጋሪኝ ነው የምጠይቀው። 3 ወር መተናል፣ ገና ይቀረናል፣ ግን ጥሩ እየሄድን ነው፣ ምንም አይደለም። ስለዚህ እኔ ጋር የነበረው የ3 ወር ቆይታ ምን ይመስላል ወደሚለው ስመጣላችሁ፣ ጥሩ የሚባል ጊዜ ያሳለፍኩበት ወር አይደለም። አሁንም ቢሆን እንደተለመደው እነዛ ከበድ የሚሉት የእርግዝና ምልክቶች እኔ ጋር ቀጥለው ነበር የነበረው። አሁን 3 ወሬን ጨርሼ 4 ወር ላይ ነው የምገኘው። አሁን ላይ ትንሽ ደስ የሚለው ነገር 4ኛ ወር ጀምሬያለሁ ስላልኳችሁ፣ በ3ኛ ወር ላይ እኔ 3ኛ ልጄ ላይ ስላለው ይመስለኛል ሆዴ ትንሽዬ ገፋ ማለት ነገር ጀምሯል። ያ ማለት ትልቅ ሆኗል ሳይሆን ትንሽዬ ግን የመጨመር ነገር አለው። ለምን? ከዚህ በፊት ስለወለድኩኝ ቦርጭም ስላለ በትንሹም ቢሆን ለሰው ይታወቅ አይታወቅ ባላቅም፣ ለእኔ ግን የሆነ የሚያስታውቅ አይነት ስሜት የሚሰማኝ አይነት የሆድ መጨመር አለ። ቪዲዮ ላይ አስቀምጥላችኋለሁ የ3 ወር የቀረጽኩትን እና ትንሽዬ ሆዴ እያደገ ነው። አሁን 4ኛ ወር ላይ ጀምሬያለሁኝ። 3 ወር ግን እንዳልኩት ትንሽ ከበድ የሚል ጊዜ ነበር። እንደ 2ኛ ወር ባይሆንም ምን አይነት ምልክቶች ነበሩ እኔ ጋ ያለፉት ወደሚለው ስመጣላችሁ፣ የመጀመሪያው አሁንም ቢሆን ይሄ የድካም ስሜት ሊለቀኝ አልቻለም። በጣም ነው ሰውነት የሚዘለው፣ ይደክመኛል፣ መተኛት ነው የምፈልገው። እንደ 2ኛ ወር ባይሆንም አሁንም ብዙም ይሄ ቤት ለማጽዳት ሞራል ማጣት ነገር አለኝ ለማስተካከል። እንደምንም ብዬ ልጆቼን አድርሼ እመጣለሁ ትምህርት ቤት መሄድ ስላለባቸው። ጠዋት ላይ የባለቤቴ ስራና የልጆቹ የመግቢያ ሰዓት ስለማይመች እኔን የግዴታ ማድረስ ያለብኝ። ስለዚህ እነሱን አድርሼ እመጣለሁኝ። ከተመለስኩኝ በኋላ ግን በቃ ቁርስ ራሱ ለመብላት የሆነ ዛል ነው ምለው። ግን ደግሞ የግዴታ በቶሎ ቁርስ መብላት ስላለብን ያለንን የማቅለሽለሽ የማስመለስ ስሜቱን በተቻለን አቅም በጠዋት ብንበላ ስለሚቀንስልን ወይ በልቼ ለመውጣት ሞክራለሁ ወይ እነሱን አድርሼ ስመለስ እበላለሁኝ ማለት ነው። ግን አሁንም ቢሆን ማስመለሱ እየቀነሰ ነው። አሁን በሳምንት 2 ጊዜ ምናምን እንደዛ ሆኗል። ማቅለሽለሽ ግን አሁንም አለ። መቼ ነው የሚጠፋው እያላችሁ የምትጠብቁት የለም። እንደዛ አይነት የማቅለሽለሽ ስሜት አሁንም እንደቀጠለ ነው። እንደውም ትንሽ ኪሎም የመቀነስ ነገር አለኝ። መጀመሪያ እርግዝናዬን ስጀምር ወደ 60 አካባቢ ነበርኩኝ። አሁን ላይ ወደ 58 ኪሎ ወርጃለሁኝ ማለት ነው። ብዙ ካለመመገብ ይመጣል። እንደዚሁም ደግሞ የድካምም ስሜት ስላለን ሰውነታችን እንደዛ እየሆነ ነው። እኔ ጋ ከመመገብ ጋር በተያያዘ ደግሞ ምግብ መመገብ ትፈልጋላችሁ። በጣም ነው አፒታይታችሁ ከፍ የሚለው። 3ኛ ወር ላይ ራሴ ጋር ያስተዋልኩት ለመብላት በጣም ነው የምፈልገው። በቃ መብላት እፈልጋለሁ፣ ይርበኛል። የረሃብ ስሜት ከ2ኛ ወር ከመጀመሪያ ወር 3ኛ ወር ላይ አለኝ። ይርበኛል፣ መብላት በጣም እፈልጋለሁ፣ ግን ደግሞ መብላት አልችልም። እናንተ ጋር እንደዚህ አይነት ነገር አለ? በጣም ነው የሚከለክለኝ። በቃ ይታገለኛል። የትኛውን ምግብ መብላት እንዳለብኝ መምረጥ እስከሚያቅተኝ ድረስ ምግብ ያስጠላኛል። ግን ደግሞ የረሃብ ስሜት አለኝ። ረሃብ በሚሰማችሁ ሰዓት ደግሞ ተበላላችሁም አልተበላላችሁም ወጣም አልወጣም በግዴታ ትመገባላችሁ ማለት ነው። እንደዚህ አይነት ስሜት ጭምር እኔ ጋር ነበረ። ከዚሁ አያይዤ አሁንም ምግብ ማብሰል 3ኛ ወር ላይም አልጀመርኩም። እዳው በሙሉ ባለቤቴ ላይ ነው ያለው።
ባለቤቴን በዚህ አጋጣሚ በድጋሚ ላመሰግነው ወዳለሁኝ። ሌላኛው ምልክት ደግሞ የነበረኝ ሆድ አካባቢ የመነፋቱ ነገር አሁንም በሶስተኛ ወሬም ነበረ። የምግብ ያለመፈጨት ነገር በተወሰነም ነገር ስለሚጀምር ያ ነገር ነበረኝ። እንደዚሁም ደግሞ አሁንም በዛ ያለ ነጭ ፈሳሽ ከማህፀን አካባቢ የመፍሰስ ወደ ብልት አካባቢ የመፍሰስ ነገር አሁንም እንደቀጠለ ነው። ይህም እኔ ቼክ ሳደርግ ጎግል ሳደርገው ኖርማል እንደሆነ በእርግዝና ጊዜ እንደሚያጋጥም ነው የሚጠቁመው። ነገር ግን የተለየ ፈሳሽ ያላችሁ እናቶች ከሆናችሁ ወይ የተለየ ጠረን ያለው ማህፀን አካባቢ የማሳከክ ስሜት ከጀመራችሁ በዚህ ወር ላይ የደም መፍሰስ ካላችሁ በቶሎ ወደ ጤና ተቋም በመሄድ ለሐኪማችሁ ብታሳውቁ የተሻለ እንደሆነ የጤና ባለሙያዎች ይመክራሉ። ሌላው ያለኝ ምልክት ሽንት ቶሎ ቶሎ መምጣት እንደቀጠለ ነው። ለምን ማህፀን አካባቢ አሁንም የልጁ እድገት በፍጥነት ስለሚካሄድ ሽንት ቶሎ ቶሎ ይመጣል። እንደዚሁ የእርግዝና ሆርሞናችን መመረት በዚህ ሰዓት ደግሞ ከፍ እያለ ስለሚመጣ የስሜታችን መለዋወጥ፣ የመደበር አይነት ስሜት መሰማት ወይንም ደግሞ ከፍተኛ የደስታ ስሜት መሰማት፣ እንደዛ የተዘበራረቀ ነገር ይመጣል። ሌላኛው ምልክት የነበረው ሁለቱም እርግዝናዎች ላይ ነበር። አሁንም ላይ ያለው ድድ የመድማትና የማበጥ የመቆጣት አይነት ስሜት ድዴ ጀምሯል ማለት ነው። በዚህ ወር ሐኪሜንም አማክሬ ያለሁኝ 6 ወር ሲሞላኝ የጥርስ ንጽህና ለመጠበቅ ለመታጠብ መሄድ እንዳለብኝ ነው ሪኮመንድ ያደረገችኝ። ጥርሳችንን በጣም ጥንቃቄ ማድረግ አለብን። መታጠብ ቤታችንም ውስጥ ይሁን የጥርሳችንን ንጽህና በአግባቡ በዚህ ሰዓት መጠበቅ ይገባናል። ለማስመለስም ስለሚኖር ከዛ ጋር ተያይዞ ጥርሳችን ሊቦረቦር ይችላል። የኔ ግን በቃ ሆርሞን ለውጥ ስላለ በሰውነቴ ላይ ድድ አካባቢ የማበጥና የመድማት ነገር አለኝ። 3ኛ ወር ላይ እሱ ነው የተለየ ነገር የነበረው። ሌላው የፊት ሁኔታ ነው። እንዴት እንደሆነ አላውቅም። ከሁለቱ እርግዝናዎቼ በተለየ እዚህኛው ላይ አንድ ቀን በቃ በጣም ፊቴ ፍክት ይላል። ጥሩ ሙድ ላይ እንዳለው ነው የሚያሳውቀው። ሌላው ቀን ደግሞ ተቃራኒ የሆነ በቃ እንዴት ብሎ ክስም እንደሚል ልነግራችሁ አልችልም። በጣም ነው ፊቴ ክስም የሚለው። አሁን ራሱ እንዳልኩት 2ኛ ወሬ ላይም የመጀመሪያው ወሬ ላይም እንዳልኳችሁ የእርግዝና ጊዜያችንን ፈገግ እንዳለን ነው መጨረስ ያለብን። ስለማንኮሳተር ተጠጥብ ብዬ እናንተ ጋር ፈካ ብዬ እመጣለሁ ነው እንጂ እንደምታዩም ሰንስክሪን ምን አድርጌ ነው ተጣጥቤ ፏ ብዬ የመጣሁት ነው እንጂ የሆነ በቃ አላል ድክም የማለት ፊታችን ቆዳችን ቀይር የማለት ነገር 3ኛ ወር ላይ እኔ ጋር ጀምሮኛል። በተመሳሳይ ያጋጠማችሁ እናቶች ካላችሁ ተሞክራችሁን ልታካፍሉኝ ትችላላችሁ። ስለዚህ እኔ ጋር ትንሽ የቆዳ ነገር የመቀያየር ነገር አለኝ። ጡት አካባቢ ግን አሁንም ቢሆን የማደግ ስሜትና የመለወጥ ነገር ቀጥሏል። ሌላው ከታች ሆድ አካባቢ ትንሽ የመሳብ አይነት ነገር ስላለ እድገት ስላለ ትንሽ የመጨመር ነገር ደግሞ አለኝ ማለት ነው። ከጽንሱ እድገት ጋር በተያያዘ ነው ያኛው የሚመጣው። እሱ እኔ ጋር አለኝ። እነዚህ ምልክቶች እኔ ጋር ያሉ ምልክቶች ነበሩ በ3ኛ ወር ላይ። ሌላው በዚህ በ3ኛ ወር ላይ ያደረኳቸው የተለያዩ ምርመራዎች አሉ። 2ኛ ወር ላይ የተሰጡኝ ቀጠሮች አሉ ብያችሁ አልነበረ? ወደ 10ኛ ሳምንት አካባቢ የደም ምርመራ ነበር ያደረኩት። የስኳር መጠናችንን ለማወቅ የደም ግፊታችንን፣ የደም መጠናችን በውስጣችን ያለው የተለያዩ በደም የሚታወቁ ምርመራዎችን እና የሽንት ምርመራ አድርጌያለሁኝ። ውጤቱ ጥሩ ነበረ የመጣው። አጠቃላይ ምርመራ ማለት ነው የሽንትና የደም፣ እሱን ነው ታዞልኝ ያደረኩት። በዚህ አጋጣሚ ግን በዚህ የደም ምርመራ የተለየ ነገር አድርጌ ነበረ። አንደኛው የተለየው ነገር የአርኤች ፖዚቲቭ እና አርኤች ኔጌቲቭ የሚባለው አላ የጤና ባለሙያዎች በደንብ እሱን ያውቃሉ። ምንድነው የሚለውን እነሱን ልጠይቁ ትችላላችሁ። እኔ ግን እሱን አድርጌ የኔ ሁለቱም ልጆቼ ላይ አርኤች ፖዚቲቭ ነኝ። የደም አይነታችን የኔና የባሌ ግን ተጋጭቶ አይደለም ያ እንደዛ የመጣ፣ ሁለታችንም ኦፕላስ ነን። መምጣት የነበረበት ውጤት ኔጌቲቭ ነበር። ምንም አይነት አንታይዲ መውሰድ አይጠበቅብኝም ነበር። ወይንም ደግሞ ሾተ ላይ የምንለው በተለምዶ ሲያጋጥመን የምንወስደው አለ አይደል? 28ኛ ሳምንት ወይ 7ኛ ወር ላይ ያለች አንዲት እናት መውሰድ ያለባት። እኔ ጋር ግን የተለየ ነገር አለ። ይሄ
በጄኔቲክ ነው ያሉኝ ውጤቱ። ስለዚህ በደም ምርመራ ሲደረግ አንታይዲ መውሰድ እንዳለብኝ ወይንም እንደ ፖዚቲቭ ውጤቴን እንደሚቆጥሩት ወስደው ሁለቱም ልጆቼ ላይ ወስጃለሁኝ። የአሁኑ ውጤትም ፖዚቲቭ ነው፣ ግን ሶስተኛ ላይ አንታይዲ መውሰድ አለባት የለባትም የሚለውን አልወሰኑልኝም ነው እንጂ በዚህኛው ውጤቴ አሁንም RH ፖዚቲቭ ነው ማለት ነው የኔ። ስለዚህ እንደኔ በቶሎ የምታውቁ እናቶች ካላችሁ ክትትላችሁን በአግባቡ ያደረጋችሁ እስከ 30ኛ ሳምንት ድረስ ከ26 እስከ 30 ሳምንት ይመስለኛል በዛ የሰዓት ጊዜ ውስጥ ይህንን አንታይዲ መውሰድ አለባችሁ። ሙሉ መረጃውን ደግሞ በሌላ መረጃ ሰዓቴ ላይ ስለ RH ፖዚቲቭ እና RH ኔጌቲቭ ሾተ ላይ ስለምንለው ይዤላችሁ ልመጣ እችላለሁ። ወይ ደግሞ መድኃኒቱ መውሰድ አለብሽ ተብሏል ለሶስተኛ ጊዜ የሚወሰንልኝ ከሆነ በዛ ወቅት መረጃውን አጋራችኋለሁ። ስለዚህ 3ኛ ወር ላይ ይሄን ምርመራ አድርጌ እኔ ጋር አሁንም RH ፖዚቲቭ ነው ያለው። እሱን ውጤት ማግኘት ችለዋል ማለት ነው። ሌላው እንደውም በዚህ አጋጣሚ የምንፈልጋለው ባለሙያዎች ካላችሁ እንዴት ነው የደም አይነት ተመሳሳይ ሆኖ በጄኔቲክ ምክንያት RH ፖዚቲቭ ውጤት የሚመጣው የሚለውን ብትመልሱልኝ ደስ ይለኛል። መልእክቴን አስተላልፋለሁ። እንግዲህ ይሄን ምርመራ አድርጌያለሁ። ሌላው 2ኛ ወር ላይ እንደነገርኳችሁ ኔፕ የሚባል ምርመራ አለ። ጽንሱ ላይ በዋናነት ደግሞ ለዳውን ሲንድሮም ተጋላጭ ነው አይደለም የሚለውን ምርመራ ማድረግ ነበረብኝ 10ኛ ሳምንት ላይ 11ኛ ሳምንት ይሁን 10ኛ ሳምንት ላይ እሱንም አድርጌያለሁ። በዚህ በ3ኛ ወር ላይ ውጤቱን እኔ ቤት ከመጣው በኋላ በሁለተኛው ቀን ምናምን ነው የወጣው። ወዲያው ነው ማየት የቻልኩት። የዚህንም የRH ፖዚቲቭንም ማለት ነው። የዚህንም ሳየው ተጋላጭነቱ በጣም ዝቅተኛ እንደሆነ ነው ውጤቱ የሚጠቁመው። ግን ሁሉን የሚሰራ ሁላችሁም እናቶች በልባችን እንደምናስበው እግዚአብሔር ነው። እግዚአብሔር ይጨመርበት፣ በሰላም ጤነኛ ልጅ እንዲያሳቅፈኝ የሁላችሁም ምኞት ይሁን። ግን እኔ ምርመራው የተሰጠኝ ስለሆነ እድሉ ስላለ ተመርምሮስ ምንድነው የሚደረገው ከሐኪሞቻችን ጋር ተመካክረን እየወሰንን እንሄዳለን ብያቸዋል ነበር። ያንን መከተል ስለምፈልግ እኔ ምርመራውን አድርጌያለሁ። ተጋላጭነቱ በጣም ዝቅተኛ ነው የሚል ውጤት ነው የሰጡኝ። እሱን አድርጌያለሁ በዚህ ወር። ሌላ ወደ 12ኛ ሳምንት ላይ ደግሞ የአልትራሳውንድ ምርመራ አድርጌያለሁ። የመጀመሪያው ወሬን አልትራሳውንድ በጣም ቆንጆ ነበረ የሄደው። ስንተኛ ሳምንት ላይ እንዳለውኝ በዛ የአልትራሳውንድ ምርመራ አሳውቀውኛል። ያለበት ሁኔታ እድገቱ ካለው ሳምንት ጋር ጥሩ እንደሆነ ነው ውጤቱ የሚጠቁመው። ስለዚህ የአልትራሳውንድ ምርመራዬንም የመጀመሪያዬን በዚህ በ3ኛ ወር ማጠቃለያ አካባቢ አድርጌያለሁ ማለት ነው። እነዚህ ምርመራዎችን ያደረኩት ተመልሼ በዚህ ወር ላይ ወደ ሕክምና ተቋም ሄጄ ውጤቴን ይዤ ሄጃለሁ። ወደ የምትከታተለኝ ሚድዋይፍ ነው የሚባለው፣ እዚህ ሀገር ኦብስቴትሪካ ነው የሚባሉት። ወደ እነሱ ሄጄ ምርመራዬን ውጤቴን አሳውቄ ሁሉም ነገር በጥሩ ሁኔታ ላይ እንዳለ ነግራኛለች። ስለዚህ ከዚህ በኋላ ክትትላችንን እንቀጥላለን። ሌላ ቀጠሮ 4ኛ ወር ላይ ተሰጥቶኛል። እዛ ላይ ደግሞ ምንድነው የሚለው የሚቀጥለው ያለውን ነገር የሚለውን 4ኛ ወር ላይ አሳውቃችኋለሁ። በ3ኛ ወር የነበረኝ አጠቃላይ ሂደት ይህንን ነው የሚመስለው። ነገር ግን እንደ እናት የራሳችሁንም ጤንነት የልጃችሁንም ደህንነት ለመጠበቅ ስትሉ በእርግዝናችሁ ጊዜ እባካችሁ እናቶች ለራሳችን ደህንነትና ጤንነት ስንል ራሳችንን እንጠብቅላለው። የአመጋገብ ዘይቤያችንን እንቀይር። እኔ እንዳልኩት ብዙ ምግብ እየተበላልኝ አልነበረም። 3ኛ ወር ላይም እንደዛው ነው የቀጠለው። ግን ደግሞ በተለየ ሁኔታ አቮካዶ አሁንም በሚጥሚጣና በእንጀራ አድርጌ ስበላ በደንብ ይበላልኛል እና እሱም በላለሁ። የተለያዩ ጁሶችን ደግሞ ጠጣለሁኝ። አፍንጫዬን ይዣትም ቢሆን የተወሰነች ምግብ ለመብላት ሞክራለሁ። እንደምንም ብላችሁ ውሃ ባይጠጣላችሁም ውስጧ ላይ ትንሽ ሎሚ ጠብ ያደረጋችሁም በብዛት ውሃ ለመጠጣት እስከ 2 ሊትር በቀን ለመጠጣት ሞክሩ። ራሳችሁን ጠብቁ። የተለየ ነገር የምታረጉ እናቶች ካላችሁ ደግሞ ያንን ልማዳችሁን ማቆም ይኖርባችኋል። ማጨስ፣ መቃም፣ መጠጣት፣ የበዛ ካፌን በቀን ውስጥ ከመውሰድ ራሳችንን መከልከል ይኖርብናል። የራሳችንን ጤና እንጠብቅ። የተለያዩ እንቅስቃሴዎችን መጀመር ይኖርብናል። እኔ አሁን ላይ ስፖርት አልጀመርኩም፣ ግን ደግሞ ወክ አደርጋለሁ።
ተንቀሳቅሼ ያለኝንም ስሜት ለማጥፋት ያንን መጥፎ ስሜት ወጥቼ እመጣለሁ ማለት ነው። መጀመሪያው የእርግዝና ምዕራፋችን ላይ በጣም አንዲት እናት ለራሷ ጥንቃቄ ማድረግ የሚገባት ጊዜ ስለሆነ ከባባድ ነገሮችን ከማንሳት ማለት ስራ አትስራ አይደለም። ስራ መስራት ከቻለች የመስራቱ አቅም ካላት መንቀሳቀሱ ብዙም የሚከፋ ነገር አይደለም። ግን ስንሰራ ምን አይነት ስራዎችን ነው የምንሰራው? የሚጎዳን ነው ወይ? ለምን ለውርጃ ተጋላጭነታችን በዚህ ጊዜ ከፍተኛ ስለሆነ ያንን ለማስቀረት በጣም ጥንቃቄ ማድረግ ይኖርብናል። የምናያዛቸው ከባባድ እቃዎች ካሉ እነዛን ነገሮች ጥንቃቄ ማድረግ። ስለዚህ በተቻላችሁ አቅም የራሳችሁን የሰውነታችሁን ጤና ለመጠበቅ ራሳችሁ ላይ የተለየ ስራ በእርግዝናችሁ ወቅት ለመስራት ሞክሩ። ይህ እንደ እናት ለእናንተ ማስተላልፈው መልእክቴ ነው። በአጠቃላይ የ3 ወር ቆይታ ይህንን ነበር የሚመስለው። 4ኛው ወራችን ላይ ደግሞ በድጋሚ እንገናኛለን። እስከዛው ቸር ሰንብቱ። ላለሁኝ ወዳችኋለሁ። ቻው ቻው።